ሄዳ አንተ በእናትህ ምንድነው? ተቀበሉና መንጃ ፍቃዱን አስገባው። በቃ ሰላም ነው። ምን ፈለክ? አረ መንጃ ፍቃድ ተወስዶ ማሽኑ አስተርኩት እኔ ነኝ አስተርኩት። አዎ ትናንትና አንተ ጥጋበኛው ልጅ የባጃጅ ሹፌርና በቃ እንመልስማ ወሰድ ነው አንድ ምን አረጋግጥ እስኪ እንትን ለመንገድ ትራንስፖርት ገቢ አድርጋለሁ እዛ ሄደ ጠይቃ እስኪ። አረ እዛም ቢያሉ እኮ በቃ እኛ እኮ ነን የምናስመልሰው። ምን ይመጣ እኮ እንዴት ነው የሚመለሰው? አንድ 15000 ብር አምጣና እንዴ ላርግ ላስመልስልህ። ትናንትና እንዴ 10000 ብር ይሰጥ ዝም በል በቃ በየቀኑ እየመጣ ትጨቃጭ ጥፋ አረ እባክህ ስጠኝ። ሊፋጭ አረ ስጠኝ። አቁም እስኪ አቁመው መንጃ ፍቃድ የለኝም። ምን አገባን? ያለ መንጃ ፍቃድ ለምን ትንቀሳቀሳለህ? አይደል እንዴ መንጃ ፍቃድ ምን አገባን? ጋሪ ምናምን አስበል። አረ ወንድም መንጃ ፍቃድ ሊብሬስ ፍሬኔቱ ጋር ነው የምትይዘው። የምን ፍሬን ጋሪ እኮ ነው እኮ ማለት ጋሪ በምንድን ነው ፍሬን አትይዝም? በገመድ ነው። ገመድ ምናምን አትበል። ገመድ ፊት እና ፊታውስ እንትን ምኑ አርጋ ይፈታስ። አረ እባክህ ወንድም እባክህ መተዳደሪያ ነው። ምን ላድርግ? እሺ መንጃ ፍቃድ ሊብሬ ያለው ፍሬን ያለው ጋሪ እኮ ነው። ዝም በል ይበት ጋሪ ምናምን አትበል። አረ እባክህ ወንድም መንጃ ፍቃድ አምጣ። በቃ ደረቴን ትገለብጣለህ ታዲያ። መንጃ ፍቃድ እኮ በቃ መንጃ ፍቃድ ምን እንዳልገባ ትሆናለህ አንተ። ሊፋጫ አትመጭመጫ የሰራሁት እነሱ በቃ ምንድን ነው ደረት መገልበጥ? ቀጥ ብለህ ጥፋ ከዚህ ሰፈር። አንተም ዞር በል እስኪ ጥፉ